ታጠቅ ለገሰ ነው የሚባለው ልጁ። እኔ እንደሱ አይነት ኮሜዲያን ያለ አይመስለኝም። አንደኛ እስከ ባለበት በጣም ባለበት ይችላል። ታጠቅ ለገሰ ስለ ወሎ ላወራችሁ ነው። እናወራ ይመቻችኋል? ስማት ዝግጁ ናችሁ? ወሎ ስለሚባለው የኢትዮጵያዊነት ልዩ ምልክት የመላ ኢትዮጵያውያን ኩራት ስለሆነው አገር ስለ ወሎ አርቲስት ታጠቅ ለገሰ ኮሜዲያን ታጁ ነኝ። በድፍረት ላወራ ነው ስለ ወሎ። ትውልድ ሀገሬ ወሎ ደሴ ነው። ደሴ ፒያሳ። የወሎ ክፍለ ሀገር ዋና ከተማ ደሴ፣ የኤርትራ ዋና ከተማ አስመራ፣ የሸዋ ዋና ከተማ አዲስ አበባ በሚባለው ድሮ 14ቱ ክፍለ ሀገር ብለን በተማር ነው እሳቤ ነው። አሁን ወሎ ብዬ ስላችሁ ከአውሳ አውራጃ ወይም አሁን አፋር ከሚባለው ከአሰብን ጨምሮ አሁን በቃሉ አውራጃ ነበር ድሮ የምንለው በኦሮሚያ ክልል ምናምን የሚባሉት ከሰሜን ወሎ ተብሎ እስከተያዘው እስከ ቆቦ ያለው ሰፊ ግዛት ነው የማወራችሁ። እና አንድ አይነት ከአንድ ቤተሰብ እንደተወለደ ህዝብ ያለ ማህበረሰብ የሚኖርበት አካባቢ ተመሳሳይ ባህሪ ቦረና ላይ ያየኸውን ቆቦ ላይ ልትመለከተው ትችላለህ። መርሳ ላይ ያየኸውን ደግሞ ባቲ ላይ ልትመለከተው ትችላለህ። እና ይሄ እኔ እንግዲህ ትውልዴ ቅድም እንዳልኳችሁ እዛ ነው። ትምህርቴን ከወይዘሮ ስን ከጨረስኩ በኋላ ወዲያውኑ ወደ ስራ ዓለም የተቀላቀልኩትና ከደሴ የወጣሁት። አክቹዋሊ በተለያዩ ወቅቶች ለስራ ምክንያት ወደ ደሴ እመላለሳለሁ። ያው ስራ የመድረክ ስራ ነው፣ የአርት ስራ ነው፣ የሙዚቃ ባንድ የኮሜዲ ስራዎች የማቅረብ ስራ ነው፣ ኮንሰርቶች ማዘጋጀት ነው። እና በዛ ስራ ውስጥ እንግዲህ እኔም ወጥቼ ከተመለስኩ በኋላ ነው ይህንን የእንግዳ ተቀባይነት፣ ሩህሩህነት፣ ቸርነት፣ ደግነት የተመለከትኩት። አሁን ሌላ ነገር ደግሞ ስላጋጠመኝ ያንንም በሚዲያ ማውራት ስላለብኝ ነው የመጣሁት። እና በመጀመሪያ እቴጌ መነን የሚባለው ትምህርት ቤት ነው የመጀመሪያ ደረጃ ትምህርት ቤት ማርኩት። ከዛ ጁኒየርን ወደ ጅማ የወታደር ስትሆኑ ሁሉም ሀገራቸው ነው እና ጅማ ነው የሄድኩት። ጅማ ኮሎኔል መንግስቱ ኃይለማርያም የተማሩበት ሄርማታ ትምህርት ቤት ነው የተማርኩት። ከዛ መጨረሻ ላይ ተመልሼ ደሴ የወይዘሮ ስን ተማሪ ወይዘሮ ስን ተማሪ መሆን ደግሞ ምናልባት ላላወቃቸው ከፍተኛ ተጋድሎ ያለበት ነው። ከፍተኛ ፍትጊያ፣ ከፍተኛ ትግል፣ ከፍተኛ ውጤት ማምጣት ያስፈልጋል ወይዘሮ ስን ተማሪ ለመሆን እና ይህንን የተማራችሁ የሰማችሁም ምክንያቱም በተለያዩ ደራሲያን የተዘገበ ታሪክ ስለሆነ ማለት ነው። ለአብነት አሌክስ አብርሃ ጽፎታል። ወይዘሮ ስህን መማር ዩኒቨርሲቲ ከመማር በላይ የሚያስገኘው ደስታ ልዩ እንደነበረ ዙቤዳ በተባለው መጽሐፍ ላይ ተተርኳል። እና አዲስ ነገር አጋጥሞኝ ነው ዛሬ የመጣሁት። እንግዲህ ከደግነት ከእንግዳ ተቀባይነት ልጀምርላችሁ። አንድ ምሳሌ አንድ አጭር ታሪክ ላውራችሁ። አርቲስት ጸጋዬ ሼቱ ጋር ደሴ አንድ አካባቢ ነበርና አንድ ድርጅት ውስጥ ቡና እየጠጣን የምሳ ሰዓት ደረሰ። የምሳ ሰዓት አሁን የምነግራችሁ በጣም የተለየ ታሪክ ሆኖ ሳይሆን ግን የህዝቡን የእንግዳ ተቀባይነት ምን ደረጃ ላይ እንደሆነ ግንዛቤ ያክል ለመፍጠር ነው። የምሳ ሰዓት ሲደርስ ወደ ምሳ እንሂድ ብለን እያወራን ባለቤቱ ይሰማል እና የት ነው ምሳ መብላት የምትፈልጉት? አይ እንግዲህ ጥሩ አሳዩን አልናቸው። ጥሩ ምግብ ቤት የሚባለውን ጠቁሙን እንሄዳለን ያላቸው። ከዛ በኋላ ሸልፋቸውን ቆለፉና ቁልፋቸውን የመኪና ቁልፋቸውን ይዘው ወጡ። ኑ እንሂድ ተከተሉ። እሳቸው መኪና ሄድን። የሚገርም ምግብ ቤት ወሰዱን። ምሳችንን በላን። ከዛ እሳቸው እኛን ካደረሱ በኋላ ስትጨርሱ በዚህ ቁጥር ደውሉልኝ አሉና ስልካቸው ሰጥተውን ሄዱ። ከዛ በኋላ ምሳ በልተን ከጨረስን በኋላ እሳቸው መጥራት ነበረብንና ስልካቸውን እንደውል ምናምን ስንባባል ሌሎች ልጆች ሰሙ። እዛ ቁጭ ብለው ይመገቡ የነበሩ ኦኬ ወደ ሆቴል መሄድ ፈልጋችሁ ነው አሉ። ወደ ሆቴል መሄድ ያሁኑ ሰውዬ እንዲመልሱን ፈልገን ነበር ምናምን ስንላቸው ልጆቹ አመጡና የመኪና ቁልፋቸውን ሰጥተውን ሄዱ። ምንድን ነው በቃ እስከምትሄዱ ድረስ ተጠቀሙት፣ ተገልገሉ ብቻ ከዛ የምናወጣው ካላሉ እቃቸውን ይዘው ወጡ። ያዝ ቁልፍን ሀያ በሉ ስትሄዱ ብቻ እና ቁልፉን የት እናድርግላችሁ? የት ነው የያዛችሁት? አልጋ እዚህ በቃ ቁልፉን እዛ አድርጉት። አየ መልካም ጊዜ። ጸጋዬ ሼቱ በጣም ተገረመ። ይሄ ሪል ታሪክ የሆነ ታሪክ ነው የምንነግራችሁ። እንደዚህ አይነት በጣም ብዙ ሺህ ታሪኮችን ልንነግራችሁ እንችላለን። ከበጎነት ከኢትዮጵያዊነት አንግል እንድትመለከቱት ነው ፈልገው። አሁን ይሄ የኢትዮጵያዊነት ኩራት የወሎ ህብረተሰብ ላይ ያለ ይሁን እንጂ የመላ ኢትዮጵያን የነበረ ነው። አሁን እያጣ ነው እየጠፋብን የመጣ መልካምነታችን። ስለዚህ መልካምነት ሲወራ ደግሞ ሌሎችም አካባቢ ያለን ኢትዮጵያውያን በሙሉ ልንኮራበት የሚገባ
እዛ አካባቢ የተወለድን ያደግን ሰዎች ብቻ ሳንሆን ኢትዮጵያዊ የሆን በሙሉ ይሄ ስሜት ልንረዳው ይገባል። እርግጥ ነው እናውቃለን፣ አሁን ያለው ዘመን ጥሩ አይደለም። ስለ አንድ አካባቢ መልካም ነገር ስትናገር እንደ ህፃን ልጅ የሚያኮርፈው ሰው ብዙ ነው። የኔስ ይላል። ህፃን ልጅ ነው የኔስ፣ ህፃን ልጅ ነው ቆሎ እየተሰጠው የሌላውን ልጅ ቆሎ እያለ የኔ ያነሰ ብሎ የሚለው ህፃን ልጅ። የህፃን አስተሳሰቡ ወርደናል እና ወደ ትልቅነታችን እንድንመለስ ነው ይህንን መልእክት እየተናገርኩ ያለው። ሌላው ይህንን መልእክት ለመናገር ወደዚህ ሚዲያ ያመጣኝ ያጋጠመኝ አዲስ ተአምር እንግዲህ ወሎ ላይ ትልልቅ ታሪካዊ ሁነቶች የተከናወኑበት እንዳጋጣሚ እንዳለመታደል ሆኖ ደግሞ የኢትዮጵያ ጦርነቶች በሙሉ ከሰሜን ይጀምራሉ። ከመሃል ሀገር ሄደው ኢትዮጵያዊ ተጋዳይ ደግሞ ሄዶ እልቂቱ የሚፈጸመው ወሎ መሬት ላይ። ወሎ መከራ የተቀበለ ህዝብ፣ የሙዚቃ ቅኝቶች እዛ የሆኑበት አንዱ መላምት በመከራ ውስጥ ያለፈ ህዝብ ስለሆነ እንጉርጉሮ የሚወጣው ከብሶት እና ያን ሁሉ መከራ የተቀበለ ህዝብ ነው። ግን ደግነቱ ኢትዮጵያዊነቱ እስካሁን ድረስ ጠብቆ ለመቆየቱ የቅርብ ጊዜ ምስክሮች እየተናገርን ያለን። እዛ በመወለድ እዛ በመኖር በመሳሰለው አድርገን እንዳናስብ፣ እዛ ያለው ኩራት የሁላችን ነው ብላችሁ ካሰባችሁ ብቻ ነው ይሄ አስተሳሰብ ይሄ መልእክት የሚገባችሁ። አንድ ምሳሌ ልንገራችሁ። አንዲት ቆንጆ ልጅ እያወራችኋት ስለ አይኗ ውበት ብትነግሯት የዛች ልጅ ፀጉርና አፍንጫ የዛች ልጅ ጣቶች አያኮርፉም። ምክንያቱም የሚነገረው ስለ አንዷ ቆንጆ ልጅ እና ልጅቷም ቴንኪው ነው የምትለው። እኛ አሁን እንደተበታተነ አካል ስለሆን ያንዱ መወደስ ለሌሎቻችን ስድብ አድርገን ስለምንመለከት ነው እየተረበሽ መልእክቶቻችንን እንዴት እናስተላልፍ እያል በጭንቀት ያለ ነው እና ከዚህ ንጹህ ሆነን በኢትዮጵያዊነት ብቻ እንድናስብ ነው የምፈልገው። ምንም የተለየ ነገር ሌላ ነገር ኖሮ አይደለም። ከብዙ ዓመት በኋላ ስመለስ የተመለከትኳቸውን ነገሮች ነው። አሁን በቅርብ ጊዜ ደግሞ እንግዲህ ይሄ ኮሮና ምናምን ከመጣ በኋላ ብዙ የኪነ ጥበብ እንቅስቃሴ አይደረግም የለም እና በአንድ የስራ አጋጣሚ እንደዚሁ የሙዚቃ ባለሙያዎችን ይዤ ወደ ደሴ ከተማ ሄጄ ነበር። እዛ የተመለከትኩትን ነገር ነው አሁን እንደ ተአምር ላወራችሁ የምፈልገው። ምክንያቱም ደሴ ስንሄድ አንዱ የምናዝንበት ነገር የከተማዋ መቆሸሽ፣ የከተማዋ ቆሻሻነት እና ቀና ብለን ነበር የምንሄደው። ጓደኞቻችን ወደ ግራና ቀኝ እያዩ በቆሻሻው እንዳይሰድቡ እስከዛ ድረስ እንሰቀቅ ነበር። አሁን ደሴ ላይ የነበረው ያ በጣም የቆንጆ ሀገር፣ በጣም የእንግዳ ተቀባይነት ሀገር፣ በጣም ምርጥ ሀገር ወደ ምን እንደተቀየረ ታውቃላችሁ? እጅግ በጣም ውብ፣ እጅግ በጣም ቆንጆ፣ እጅግ በጣም ማራኪ ወደ መሆን ተቀይሯል። ደሴና ኮምቦልቻ ህይወቴ አስገራሚ ነው። በአጭር ጊዜ ውስጥ 2 ዓመት 3 ዓመት ምናምን አልሆነም። በተለያዩ ቦታዎች ልጠቅስላችሁ እችላለሁ። እነ ሸርፍ ተራ፣ እነ ሼል መሄጃ አካባቢ የነበሩትን አራዳ ሰፈር የነበሩትን ቆሻሻዎች በዚህ አጭር ጊዜያት ውስጥ አጽድቶ ያንን ከተማ በዚህ ደረጃ ውብ ማድረግ ያደረገውም አካል ለማወደስ አይደለም። እኔ የሆነውን ነው የምናገረው። የሆነው ይሄ ሆኗል። በቃ ይሄ አስገርሞ ያቺ ከተማ ሌላ ከተማ ሆናለች። አንድ መድረክ ስመራ እንዳጋጣሚ ሆኖ እቺ ከተማ ትቀየራለች፣ ደሴ ወደ ዋሽንግተን ደሴነት ትቀየራለች የሚል መልእክት ተናግሬ ነበር እና ደሴ ላይ ሄጄ ዋሽንግተን ደሴን አይቼ መጣሁ እላቸዋለሁ። በጣም የሚገርም። ስለዚህ አሁን ይሄ መልእክት ወሎ ላይ ለተወለዳችሁ፣ ወሎ ላደጋችሁ፣ የወሎ ስነ ልቦና ላላችሁ፣ ወሎ ለምትወዱ ብቻ ሳይሆን ይሄን መልእክት ለምትሰሙ በሙሉ ወደዚህ ከፍታችን እንመለስ። ድሮ ወደ ነበረው ትክክለኛ ኢትዮጵያዊነት ወደ ነበረን ማንነት እንመለስ። ወደ እንግዳ ተቀባይነታችን እንመለስ። ወሎ ስትገቡ ወሎ ብዬ የምለው ቅድም እንደነገርኳችሁ ሰፊውን ግዛት እዛ ስትገቡ ከየት ነው የመጣህ የሚባል ጥያቄ በታሪክ አይታወቅም። ምንድነው ሃይማኖት፣ እምነት ምንድነው አይጠየቅም። የለም ሰው መሆነ በቂ። ድሮ እንደሚያውቅህ አድርጎ ነው የሚያወራ፣ ገበናውን ነው የሚነግርህ የሚያጫውትህ። ባይተዋርነት አይሰማም። ባጭር ቋንቋ አይደለም፣ ባይተዋርነት የሚባል ነገር የለም። ይሄንን ኢትዮጵያውያን በሙሉ እንደ ሀብታችን ቆጥረን ዴቨሎፕ ልናደርገው ይገባል። ወደዛ ማንነት ልንመለስ ይገባል እያልኩ አሁን ሌሎችን አካባቢዎች በመጥፎ ገጽታ ለማውሳት ለማውራትን ፈልጌ አይደለም። ከብዙ ዓመት በኋላ ይሄንን ኳሊቲ መመልከት መቻል በአሁኑ ሰዓት የስራ ባህሪ በሀገር ውስጥም ከሀገር ውጭም ብዙ ነገሮችን ስለሚያሳየን ያ ኩራታችን እንዳለ መሆኑ ለመላ ኢትዮጵያን የምስራች ለማለት ነው።
ትልቅ ነገር። ይሄንን ሀብት ነው ይዘን ልንዘልቅ የሚገባው። ይሄንን ኩራታችን ነው እንደ መላ አካል ወስደን ልንጠብቀው የሚገባው። ስለዚህ በጣም ተደስቻለሁ። ለሌሎችም ከተሞች በሙሉ የምመኘው መልካም ምኞት ነው። ይሄንን ስል ቅድም በተነሳሁበት ሞቲቭ ነው፣ ሌላ ነገር የለውም። በዚህ መጠን ኢትዮጵያዊነታችንን እንጠብቀው። ስለዚህ እኔ በስራዎቼ ላይ በሙሉ የማወራው የምሰብከው ኢትዮጵያዊነት፣ ድራማዎቼ በሙሉ በኢህአዴግ ዘመን በሙሉ ለእነመለስ ዜናዊ አቀርብ የነበረው ኢትዮጵያዊነት ነው። አንድ ትልቅ ባለስልጣን ብዙ ድራማዎችን ወዳቸዋለሁ፣ ግን ኢትዮጵያ የሚባል ነገር ታበዛለህ ብሎ እስከሚናገር በሰዓት አጠገቤ ጓደኞች የነበሩ ሱራፌል ተካ ኢትዮጵያዊነት ላይ ያተኮሩ ናቸው። ኢትዮጵያን የምትወዱ በሙሉ በእነዚህ ስራዎቼ ላይ እንድትከታተሉ ደግሞ በዚህ አጋጣሚ ጋብዛለሁ። ታጁ ቲዩብ ይባላል ዩቲዩቡ። ይሄ ዩቲዩብ ሰብስክራይብ እንድታደርጉ፣ ቲክታኩ ኮሜዲያን ታጁ ኦፊሻል 2 የሚል ነው፣ እሱንም ፎሎ እንድታደርጉ። ክልልና ድንበር ሳይገድበን ስለ ኢትዮጵያ የምንዘምርበት፣ ስለ ኢትዮጵያዊነታችን የምናቀነቅንበት፣ ሀሳብ የምንቀያየርበት ሚዲያም ጭምር እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁኝ። ዩቲዩብን ሰብስክራይብ አድርጉ። ሶሻል ሚዲያችን ቲክታኩንም እንደዚሁ ፎሎ አድርጉ። ብዙ ነገር ስለ ሀገራችን እንሰራለን፣ እንናገራለን፣ እንመካከራለን። ሌላው አሁን ቅድም በመነሻዬ እንደገለጽኩት እንግዲህ እኔ የተማርኩት ወይዘሮ ስህን ትምህርት ቤት ነው። ስለዚህ በሚቀጥሉት ስራዎቼ አንዳንድ ቪዲዮዎች ሰሞኑን እለቃለሁኝ። ተማርን ከደሴ ወጣን ማለት ብቻ አይደለም የሚያስፈልገው፣ ላስተማሩን መምህራኖች ለተማርንበት ትምህርት ቤት ምን አድርገናል የሚለውን ነገር ከሀገር ውጭም ያሉ የወይዘሮ ስህን ተማሪዎች ጋር በቅርብ ጊዜ እያወራን ነበር። የሚኖረውን ፕሮግራም በቅርቡ በዚህ ሚዲያ መጥቼ ያሳውቃቸዋለሁ። ትልቅ ነገር በዛች ትልቅ ከተማ ላይ እንሰራለን ብዬ ተስፋ አድርጋለሁ። ደሴ ላይ እጅግ ደስ የሚል እስከ ዲሲ ድረስ የሚሰማ ታላቅን ነገር በህብረት በትብብር በፍቅር እንሰራለን። አገራችንን ኢትዮጵያን ይጠብቅልን፣ ይባርክልን መልእክቴ ነው። ወዳችኋለሁ። መልካም